ቆይ ተዋናዮቹ ሁሉም ማለት ይቻላል በክርስቶስ አያምኑ። ይህ ፊልም በታሪክ ውስጥ በብዛት ወደ ተለያዩ ቋንቋዎች የተተረጎመ ፊልም ተብሎ በጊኒስ ወርልድ ሪከርድ ተመዝግቧል። ወደ 2000 በሚጠጉ ቋንቋዎች ተተርጉሟል፣ አማርኛን ጨምሮ። በኢትዮጵያ ውስጥ በተለያዩ ገጠራማ ቦታዎች በፕሮጀክተር የሚታየው በብዙ ሰዎች ዘንድ የሚታወቀው የክርስቶስ ፊልም ይሄኛው ፊልም ነው፣ ዘ ጂሰስ። ተስፋ ሳታደርጉም አበድሩ፣ ያኔ ዋጋችሁ እጅግ ታላቅ ይሆናል። የልዑል እግዚአብሔር ልጆች ትሆናላችሁ። ይህ ፊልም ከተሰራ 47 ዓመታትን ቢያስቆጥርም ዛሬም ድረስ እንደ አዲስ የሚታይና ተወዳጅነቱ በሰዎች ዘንድ ምንም ያልቀነሰ ድንቅ ፊልም ነው። በዛሬው ቪዲዮ ይህ ፊልም እንዴት ተሰራ፣ ተዋናዮቹ እነማን ናቸው፣ ፊልሙ ሲቀረጽ ምን ተፈጠረ የሚሉትን አስገራሚ ነጥቦችን ይዤላችሁ መጥቻለሁ። የትን ምናትሄዱ? ሰብስክራይብ አላረጋችሁም ደግሞ ምን ጠብቃለህ? ሰብስክራይብ አድርገው። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። በተለያዩ ሀገሮች ስለ ክርስቶስ የሚናገሩ ፊልሞች ተሰርተዋል። ይህም ፊልም ግን ለየት የሚያደርገው አንድ ነገር አለ። የሉቃስ ወንጌል እንደጻፈው ብቻ የተሰራ ፊልም ነው። የዚህ ፊልም ዳይሬክተር የሆነው ፒተር መጽሐፍ ቅዱስ ላይ ያለውን ቃል በቃል ወደ ምስል ለመቀየር ሞክሯል። በፊልሙ ላይ የምትመለከቷቸው ንግግሮች በቀጥታ ከመጽሐፍ ቅዱሱ የተወሰዱ ናቸው። እዚህ ፊልም ላይ የክርስቶስን ገጸ ባህሪ ለመስራት ወይም ለመተወን ከ1000 በላይ የሚሆኑ ከተለያዩ ሀገራት የተወጣጡ ተዋናዮች ኦዲሽን ወስደው ነበረ። ከ1000ዎቹ ተዋናያኖች ውስጥ ክርስቶስን ሆኖ እንዲጫወት የተመረጠው ብራያን ዲኮን ይባላል። ብራያን ዲኮን የተመረጠው መልከ መልካም ስለሆነና ድምፁ የተረጋጋ ለስለስ ያለ ስለነበረ ነው። እና ይህ ተዋናያን የክርስቶስን ባህሪ እንደሚጫወት ሲነገረው አንድ ነገር አደረገ። 20 ጊዜ የሉቃስ ወንጌልን አንብቦ ጨረሰው። ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው፣ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። ይህ ፊልም የተሰራበት ቦታ፣ ፊልሙ ሙሉ በሙሉ የተቀረጸው በእስራኤል ውስጥ በታሪክ የተጻፈባቸው ቅዱሳን ቦታዎች ተብለው የተለዩ ቦታዎች ላይ ተቀርጿል። መጽሐፍ ቅዱሱ ላይ የተጠቀሱ ቦታዎችን ለመጠቀም ሞክሯል የዚህ ፊልም ዳይሬክተር። እዚህ ፊልም ላይ የምታያቸው ከ5000 በላይ ተዋናዮች ከብራያን ዴኮ ውጪ ያሉት በሙሉ እስራኤላዊ ናቸው። እሱ ደግሞ እንግሊዛዊ ነው። ይህ ደግሞ ፊልሙን ትክክለኛ እንዲመስል አድርጎታል። እስካሁንም ድረስ እዚህ ፊልም ላይ ያሉ ሰዎች በሙሉ ትክክለኛ ደቀ መዛሙርቶች፣ ትክክለኛው ክርስቶስ፣ ትክክለኛዋ ማርያም መስለው አይምሯችን ውስጥ ሊቀሩ የቻሉት በዚህ ምክንያት ነው። እና ይህ ፊልም በዓለም ዙሪያ ከ4 ቢሊዮን በላይ ሕዝብ እንዳየው ይገመታል። ይህም በታሪክ ብዙ የታየ ፊልም ያደርገዋል። 4 ቢሊዮን በጣም ብዙ ነው፣ ግን ይገባዋል። እስኪ እዚህ ፊልም ላይ ከተሳተፉት ውስጥ ስለ ጥቂቶቹ ልንገራችሁ። ይህ ምስሉ ላይ የምታዩት ጴጥሮስን ሆኖ የተጫወተው ነው። ትክክለኛ ስሙ ኒኮን ይታይ የተባለ ተዋናይ ነው። ጴጥሮስ በዚህ ፊልም ላይ ግልፍተኛ፣ ጠንካራ ሆኖ ቀርቧል። ኒኮን ይታይ ራሱ እስራኤላዊ በመሆኑ ለገጸ ባህሪው ትክክለኛ የአካባቢውን ስሜት የሚሰጠው ነው ተገኝቷል። በእስራኤል ውስጥ ተወልዶ እንደማደጉ እንደ አብዛኛው እስራኤላዊ እሱም የጁሽ እምነት ተከታይ ነው። ምንም እንኳን የክርስቶስ ደቀ መዝሙርን የሚወክለውን የጴጥሮስን ፓርት ቢጫወትም በግል ህይወቱ ግን እስከ ሞተበት ዕለት ድረስ እስከ 2020 እንደ አውሮፓውያኖቹ አቆጣጠር በእምነቱ እና በቲያትር ጥበብ ላይ ጸንቶ የነበረ እስራኤላዊ ነው። የጁሽ እምነት ተከታይ ነው ማለት ነው። እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ። አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ። የፊልሙ ዋና ተዋናይ የሆነው የክርስቶስን ፓርቲ የተጫወተው ብራያን ዲኮ አሁን 81 ዓመት አካባቢ ሆኖታል። ከዚህ ፊልም በኋላ የተለያዩ የሆሊውድ ፊልሞችን መስራት ቢሞክርም ግን ደግሞ አብዛኛው ሰው እንደ ክርስቶስ ስለሚያየው በጣም ለሱ አስቸጋሪ ነበረ። የሚኖረው በትውልድ ሀገሩ እንግሊዝ ውስጥ ነው። ከዚህ ፊልም በኋላ የተወሰነ ጊዜያትን ያክል በእንግሊዝ ውስጥ በሚገኙ ቲያትር ቤቶች የቲያትር ስራ ላይ እና የቮይስ ኦቨር አክቲንግ ለመስራት የተወሰነ ሞክሮ ነበረ። አሁን ግን ራሱን ከፊልም ዓለም አግልሏል። ብራያን ዴኮን ሁልጊዜ የሚናገረው እኔ ክርስቶስ አይደለሁም፣ የክርስቶስን ገጸ ባህሪ ለመተወን የሞከርኩ ተራ ሰው ነኝ እንጂ ክርስቶስ አይደለሁም ብሎ ሁልጊዜ ይናገራል። አንድ ጊዜ በሰጠው ቃለ መጠይቅ ላይ ሰዎች በየመንገዱ ሲያዩ ሊሳለሙኝና ሊሰግዱልኝ ይሞክራሉ። ይህ ደግሞ እኔም በጣም ያስጨንቀኛል፣ ምክንያቱም እኔ ተራ ሰው መሆኔን እንዲያውቁ ፈልጋለሁ ብሎ ብዙ ጊዜ ይናገራል። ብራያን ዴኮን በእንግሊዝ ውስጥ በፕሮቴስታንት እምነት ተከታይ በሆኑት ቤተሰቦቹ ቢያድግም ይህን ፊልም ከሰራ በኋላም ለክርስትና ትልቅ ክብር ቢኖረውም እሱ ግን እንደ ማንኛውም ተራ ሰው ከሃይማኖታዊ ነገሮች ራሱን ቆጠብ አድርጎ የሚኖር ሰው ነው።
አባት ሆይ ነፍሴን አደራ በእጆች እሰጣለሁ። ሪቪካ ኑማን ትባላለች። ሁላችሁም እንደምታውቁት የድንግል ማርያምን ፓርት የተጫወተችው ይቺ እስራኤላዊት ናት። በዚህ ፊልም ላይ ማርያም የቀረበችው በጣም ረጋ ያለች በትህትና የምትታዘዝና በመስቀል ስር ሆና ልጇን ስታይ አንጀት በሚበላ ሁኔታ የምታለቅስ እናት ሆና ነው። የእሷ ትወና ከብራይም ዲኮ ወይም የኢየሱስን ፓርት ከተጫወተው ሰው ጋር የነበራት ትስስር ፊልሙ መንፈሳዊ ለዛ እንዲኖረው በጣም ትልቅ አስተዋጽኦ አድርጓል። እሷም የአይሁድ እምነት ተከታይ ነች። በእስራኤል የጥበብ ዓለም ውስጥ የምትታወቅ ተዋናይ ከመሆኗ ባለፈ ሃይማኖታዊ ማንነቷ እሷም እንደሌሎቹ ከአይሁድ እምነት ጋር የተያያዘ ነው። ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ከአሁን ጀምሮ ትውልድ ሁሉ ብጽዕት ናት ይሉኛል። ይህ በምስሉ ላይ የምትመለከቱት የይሁዳን ካራክተር የተጫወተው ኤሊ ዳንከር ይባላል። በዚህ ፊልም ላይ ይሁዳ በጣም የተሸሸገና በሀሳብ የተወጠረ ሰው ሆኖ እንዲጫወት ተደርጓል። በተለይ ደግሞ ክርስቶስን አሳልፎ ለመስጠት ከካህናቱ ጋር የሚያደርገው ትዕይንት ላይ የነበረው ትወና በጣም የሚደነቅና በብዙ ሰዎች የተወደደለት ሆኗል። ኤሊ ዳንከር ከዚህ ፊልም በኋላ በሆሊውድ ውስጥ በጣም ስኬታማ የሚባሉ ጊዜያቶችን አሳልፏል። እንደ ቫይኪንግ የመሳሰሉ ድራማዎች ላይም ተሳትፏል። ዛሬም ድረስ በህይወት አለ። እንደ ሌሎቹ ተዋናዮች የጁሽ እምነት ተከታይ ነው። እንደውም እሱ የአይሁድን ሚና የተጫወተው እንደ ታሪካዊ ገጸ ባህሪ እንጂ የእምነቱ አካል አድርጎ አልነበረም። ይሁዳ ይህ በምስሉ ላይ የምትመለከቱት ደግሞ ኤሊ ኮይን ይባላል። የመጥምቁ ዮሐንስን ፓርት የተጫወተው ሰው ማለት ነው። በዮርዳኖስ ወንዝ ሲያጠምቅና ከኔ በኋላ የሚመጣው በእሳት ያጠምቃቸዋል ብሎ ሲናገር የምታዩት እዚህ ፊልም ላይ እሱን ነው። በኋላም በሄሮድስ ትእዛዝ ሲታሰር የምናየው ሰው ማለት ነው። ኤሊ ኮይን ከዚህ ፊልም በኋላ በእስራኤል ውስጥ ብዙ ፊልሞችን ዳይሬክት አድርጓል። በእስራኤል የፊልም ኢንዱስትሪ ውስጥ በጣም ትልቅ አሻራን ያሳለፈ ሰው እንደሆነ ይነገርልታል። አሁንም ድረስ በህይወት አለ። ውድ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ እዚህ ጋር አበቃው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ባይ